ጤና ይስጥልን። ይህ ኢትዮ ፎረም ነው። በዛሬው ጥንቅራችን ወደ እናንተ የምናደርሰው ጽሑፍ የጣቢያችን ሳይሆን አቶ ልደቱ አያሌው ለጣቢያችን የላኩት ነው። ኦሮማይ እንደገና በሚል ርዕስና ጦርነት ይብቃ ሰላም ይምጣ በሚል ንዑስ ርዕስ የጻፉትን ትንታኔ ወደ እናንተ እናደርሰዋለን። የተናገሯቸው ፖለቲካዊ ትንታኔዎች፣ ያስቀመጧቸው የይሆናል ግምቶች ብዙውን ጊዜ ሲሳኩላቸው የሚታዩት አቶ ልደቱ ኢትዮጵያችን አትፈርስም የሚሉኝና እነሱን መሆን የሚያስቀናኝ በጎ ሐሳቢዎች ብዙዎች ናቸው ይሉና የሁልጊዜ ምኞቴም የኔ ስጋት ስህተት ሆኖ የነሱ ምኞት እውን እንዲሆን ነው። ዛሬ ላይ ባለኝ መረዳት ግን የሰይጣን ጆሮ አይስማኝና እየተላለቅን የመፈራረሱ አደጋ የመጨረሻው መጨረሻ ላይ እየደረሰ ነው ባይነኝ። እየተላለቁ መፈራረስን እውን ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው ይላሉ። ከዚያም እንዲህ ይቀጥላሉ። በአንድ በኩል በቀይ ባህርና አካባቢው ጂኦ ፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል። ከማገዶ እንጨት የተሻለ ዋጋ የማይሰጣቸው የሀገራችን ባተሌ ወጣቶች ወደ ሙታን ማሰልጠኛም በገፍ እየታፈሱ በመጋዝ ላይ ናቸው። በሌላ በኩል ህወሓትን፣ የኦሮሞ ነጻነት ሰራዊትንና በከፊል ፋኖን የመሳሰሉት ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት ወዳጄ በሚለው የተለመደ ሐሳብ የተባብረውና ከሻቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ሚስጥር እየሆነ ነው። ይህንን አይነት አዲስ የኃይል አሰላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠርም ባለፈ እንደ ሀገርና ህዝብ እየተላለቁ የመፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም። የዚህ ጦርነት ውጤት እንኳንስ ኢትዮጵያን፣ ምስራቅ አፍሪካን ወደ አጠቃላይ ቀውስና ትርምስ የመምራት እድሉ ሰፊ ነው። በዚህ ደረጃ እየመጣ ያለውን አደጋ ምክንያት የለሽ በሆነ አምልኮትና በበጎ ምኞት ብቻ ማስቀረት የሚቻል አይመስለኝም። ይልቁንም ገዢው ፓርቲ፣ ተቃዋሚ ኃይሎች፣ የኢትዮጵያ ህዝብ፣ በውጭ ሀገራት የሚኖሩ ኢትዮጵያውያን፣ የኤርትራ መንግስትና ህዝብ፣ ምዕራባውያንና ዓለም አቀፍ ተቋማት ጦርነቱን ሊያስቀር የሚችል የየበኩላቸውን ተጨባጭና ደፋር እርምጃ መውሰድ ይጠበቅባቸዋል የሚለው የአቶ ልደቱ አያሌው ጽሑፍ ከማን ምን ይጠበቃል የሚል ርዕስ አንስቶ በቀዳሚነት እሳቸው የኢትዮጵያ መንግስት ያሉትን የብልጽግና አገዛዝ ምን ቢያደርግ እንደሚሻል በማስቀመጥ ይቀጥላል። ይህንን ከፊታችን አፍጥጦ እየመጣ ያለውን አውዳሚ ጦርነት ለማስቀረት ከማንም በላይ ሰፊ ዕድል ያለው የብልጽግናው አገዛዝ ነው። አገዛዙ ለህዝብና ለሀገር ደህንነት ማሰብ ቢሳነው እንኳን ቢያንስ ለራሱና ለቤተሰቦቹ ደህንነት ሲል ጦርነት እንዳይነሳ ማድረግ አለበት። ጦርነቱን ከልብ ማስቀረት ከፈለገም በባህር በር ጥያቄ ሰበብ የኤርትራ ሉዓላዊነት ለመጣስና አሰብን ለመውረር ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት ህወሓትንም እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነትም ለመፋቅ ሰላማዊ ፓርቲዎችን በአፈና በማዳከም የአገዛዝ ስልጣኑን ለዘመናት ለማጽናት የሚያደርገውን ሙከራ ሁሉ እርግፍ አድርጎ መተው አለበት። በምትኩም ከታጣቂ ኃይሎች ጋር ሐቀኛ የተኩስ ማቆም ስምምነት ለመፈራረምና ሁሉን አቀፍ የሆነ አዲስ የሽግግር ሂደት በሀገሪቱ ለመጀመር መወሰን አለበት። ላለፉት 7 ዓመታት ከበቂ በላይ እንደታዘብነው ከዚህ ባነሰ ሌላ ጥገናዊ መፍትሄ ጦርነትን ማስቆምና የራስንም ሆነ የሀገርን ህልውና ከጥፋት መታደግ ከቶውንም አይቻልም። ትርፉ አጉል መላላጥ ብቻ ነው። አገዛዙ ይህንን መፍትሄ በበጎ ፈቃድ መቀበል እንደማይፈልግ አስቀድሞ የታወቀ ነው። አገዛዙ እስከ መጨረሻው ድረስ አጥፍቶ ሊጠፋ በትጋት እየሰራ ነው። በዚህ ምክንያት እየተላለቁ ከመፍረስ የመዳኑ መፍትሄ ከእንግዲህ በዋናነት የሚጠበቀው ከአገዛዙ ሳይሆን ከተቃዋሚው ጎራና ከህዝቡ መሆኑ የግድ ይሆናል። ተቃዋሚው ጎራ በውስጥ የስልጣን ሽኩቻ ከመራኮት ይልቅ ውስጣዊ አንድነቱን ጠብቆ በጠንካራ ድርጅት ከተመራ፣ በልዩነት አጀንዳ ላይ ከማተኮር ይልቅ ለጋራዊ ሀገራዊ ጉዳዮች የበለጠ ትኩረት ከሰጠና የጎንዮሽ የእርስ በርስ ቅራኔዎችን አርግቦ ዋና ትኩረቱን በስልጣን ላይ ባለው አገዛዝ ላይ ካደረገ፣ ሰላማዊ ትግል ከማንኛውም የትግል ስልት በላይ ሀያል አቅም መሆኑን አምኖ ከተቀበለ በስልጣን ላይ ያለውን አገዛዝ በቀላሉ ለእውነተኛ ድርድር ሊያንበረከከው ወይም በህዝብ ትግል ሊያሸንፈው ይችላል። ስለሆነም ተቃዋሚ ፓርቲዎች ጦርነት ይብቃ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በማንገብ መንግስት በህዝብ ትግል ተገዶ ሐቀኛና ዘላቂ የተኩስ ማቆም ስምምነት እንዲፈርም፣ ከዚያም ሁሉን አቀፍ አዲስ የሽግግር ሂደት እንዲጀመር የሚያስችል አገዛዝ አንቀጥቅጥ የሆነ ጠንካራና የተባበረ ትግል ማካሄድ አለባቸው። በኔ እይታ የሚሰራውን በአግባቡ በማወቅና የበቃና የሚጠበቅበትን መስዋዕትነትን በጽናት ለመክፈል የተዘጋጀ ተቃዋሚ ኃይል በሀገሪቱ ቢኖር ኖሮ የወቅቱን አገዛዝ ለማሸነፍ በተጋነነ ግምት ከ3 ወራት የበለጠ ጊዜ ባልጠየቀን ነበር። የሚያሳዝነው ተቃዋሚዎች ሁለንተናዊ ብቃት ለመፍጠር ይቅርና ተከባብሮ ለመነጋገርና ለመግባባት እንኳንስ 3 ወራት
ሌላ 3 አስርት ዓመታትም የሚበቃን አንመስልም። የእኛ መረን ያጣ ድክመት እስካልተፈታ ድረስም የቱንም ያህል ደካማና በሕዝብ የተጠላ ቢሆንም ተላልቀን እስከምንፈርስ ድረስ አገዛዙ በስልጣን ላይ መቆየቱ አይቀርም። እንዳለመታደል ሆነና ሀገሪቱ የምትፈልገውን መፍትሄ ለማምጣት ገዢው ፓርቲ ፍላጎቱ፣ ተቃዋሚው ጎራ ደግሞ ብቃቱ የለውም። እነዚህ ሁለት ኃይሎች እየተላለቁ ከመፍረስ ሊታደጉን ካልቻሉ ዋናው መፍትሄ የሚጠበቀው ደግሞ ከዋናው የሀገሩ ባለቤት ከኢትዮጵያ ሕዝብ መሆኑ የግድ ይሆናል። እየተላለቁ የመፈራረሱ አደጋ አፍጥጦ ሲመጣ ተጎጂ የሚሆነው ሁሉም ሕዝብ ወይም እያንዳንዱ ዜጋ ስለሆነ ሕዝቡ ከመንግስት ወይም ከተቃዋሚዎች መፍትሄ ይመጣል ብሎ በዝምታ መጠበቅ የለበትም። ከነሱ የሚጠበቀው መፍትሄ እስከ ወዲያኛው ላይ መጣ ስለሚችል እጁን አጣጥፎ መጠበቅ፣ ራሱን ለህልውና አደጋ ማጋለጥ የለበትም። አንድ ሕዝብ ጥቅሙን የሚያውቅና የበቃ የለውጥ ኃይል ነው ሊባል የሚችለው እንዲህ አይነት ህልውናውን የሚፈታተን አደጋ ሲገጥመው ራሱን ለማዳን በሚወስደው ወሳኝ የለውጥ እርምጃ ነው። ህዝቡ ከሌሎች የሚመጣን መፍትሄ በከንቱ ከመጠበቅ ይልቅ በራሱ ተነሳሽነት የተለያዩ ህዝባዊ አደረጃጀቶችን በመጠቀም እርስ በርሱ በመነጋገርና በየአካባቢው በመሰባሰብ የራሱን አካባቢዊ መሪዎች በመምረጥ ወይም በመከተል የራሱን ጠንካራና በህዝባዊ እምቢተኝነት የታገዘ አገዛዝ አንቀጥቅጥ ትግል በሀገሪቱ ዋና ዋና ከተሞች ማካሄድ አለበት። ቢያንስ የሀገሪቱ ምሁራን፣ ወጣቶችና የከተማ ነዋሪዎች የታጣቂዎችን ነፃ አውጭነት ቁጭ ብሎ ከመጠበቅ ጦርነት ይብቃ፣ ሰላም ይምጣ በሚለው ወቅታዊ አጀንዳ ዙሪያ በመሰባሰብ ተጨባጭ ለውጥ የሚያመጣ ጠንካራ ትግል ሊያካሂዱ ይገባል። የተቃዋሚ ፓርቲዎች ደካማ መሆንም ሆነ የፒያሳና የካዛንቺስ ሰፈሮች መፍረስ ህዝባዊ ትግል ላለማድረግ ምክንያት ሊሆኑ አይችሉም። ለመረጃ ቴክኖሎጂ ምስጋና ይግባውና 20 ሚሊዮን የኢትዮጵያ የከተማ ነዋሪዎችን እንደ አንድ ሰፈር የእድር አባላት በአንድ ጥሩምባ መጥራትና ማንቀሳቀስ የሚቻልበት እድል ተፈጥሯል። በአንድ ሀገር መሰረታዊ ለውጥ እንዲመጣ መንግስት፣ ተቃዋሚ ኃይሎችና ህዝቡ በቅደም ተከተል ወሳኝ ድርሻ አላቸው። አንድ ሀገር ከህልውና ጥፋት ሊድን የሚችለው ከነዚህ ተዋናኞች ውስጥ ሲቻል 3ቱ፣ ካልተቻለ 2ቱ፣ ያም ካልተቻለ ቢያንስ አንዱ ኃላፊነቱን ለመወጣት ብቁ ሆኖ ሲገኝ ነው። አለመታደል ሆነና በወቅቱ የሀገራችን ተጨባጭ ሁኔታ 3ቱም አካላት አደጋን የማስቀረትም ሆነ ለውጥን የማምጣት ብቃት ላይ አይደሉም። መንግስትና ተቃዋሚዎች ብቻ ሳይሆኑ ህዝቡ ከማንምና ከመቼውም ጊዜ በላይ ለራሱ ህልውና መታገል የተሳነው ፈሪና ድንዙዝ መናጁ ሆኗል። መንግስትና ተቃዋሚዎች በዚህ መጠን ደካማና ኃላፊነት የማይሰማቸው የሆኑትም በሌላ ምክንያት ሳይሆን የህዝቡ ድክመት ነጸብራቅ በመሆናቸው ነው። ህዝብ የሚገባውን ስርዓት ያገኛል የሚባለውም በዚሁ ተገቢ ምክንያት ነው። እንዲህ ከ3 አንድ አጣ ሀገርና ህዝብ በመሆናችን ምክንያት ነው ከመዳን ይልቅ እየተላለቁ የመፈራረስ ዕድላችን የበለጠ አይቀሬ እየሆነ የመጣው። የአቶ ልደቱ ጽሑፍ ይቀጥልና በውጭ ሀገራት ከሚኖረው ኢትዮጵያዊስ ምን ይጠበቅ የሚለው እንደሚከተለው ያብራራል። በአሁኑ የኢንፎርሜሽን ዘመን በውጭ ሀገራት ኗሪ የሆነው ኢትዮጵያዊ ለሀገር ውስጡ ትግል መጠናከር ከፍተኛ ሚና የመጫወት እድል አለው። በፋይናንስ እርዳታ፣ በመረጃ ፍሰትና ዲፕሎማሲያዊ ጫና በመፍጠር ረገድ ከፍተኛ ሚና ሊጫወት ይችላል። ይሁንና ዲያስፖራው በእነዚህ የበለጠ ውጤታማ ሊሆንባቸው የሚችሉ እገዛዎች ዙሪያ ትርጉም ያለውና ጠንካራ ስራ ከመስራት ይልቅ የሀገር ውስጡን ትግል በበላይነት መምራት እያማረው የሚኖረውን የትግል ሚና በብዙ እጅ አሉታዊና ትግሉንም የበለጠ የሚያዳክም አድርጎታል። ዲያስፖራው የሀገር ውስጡን ትግል ወደ መሰባሰብ ከመግፋት ይልቅ በአክራሪ የብሔርተኝነትና የአውራጃዊነት ስሜት የበለጠ በመከፋፈል ሰላማዊ ትግሉን ከማበረታት ይልቅ የጽንፈኝነትና የጦረኝነት ፖለቲካን የበለጠ በማጠናከር የዘመኑ ማህበራዊ ሚዲያ የፈጠረውን እድል በአግባቡ በመጠቀም የሰለጠነ ሀሳብ ፖለቲካን ከማራመድ ይልቅ አሉባልታና የጥላቻ ንግግርን በማስፋፋት በእነዚህና እነዚህን በመሰሉ ሌሎች አሉታዊ ድርጊቶቹ የወቅቱ ትግሉ በዲፕሎማሲ ዓለም የሚደገፍና የሚከበር ሳይሆን የተናቀና በስጋት የሚታይ እንደሆነ አድርጎታል። ይህንን እውነታ በመገንዘብ ዲያስፖራው በሀገር ውስጡ ትግል በአግባቡ በላይ ጣልቃ እየገባ የከፋፋይና ችግር ፈጣሪ ከመሆን ይልቅ በሰላምና በሰብአዊ መብት ጉዳዮች ዙሪያ የበለጠ ትኩረት ሰጥቶ ቢሰራ በአገዛዙ ላይ ትርጉም ያለው ጫና ሊፈጥር ይችላል። በተለይም በአሁኑ ወቅት የጦርነቱ ደጋፊ ሆኖ ከመቆም ይልቅ ጦርነት ይብቃ፣ ሰላም ይምጣ የሚለው ወቅታዊ አጀንዳ ዋና ባለቤት በመሆን ጠንካራና ትርጉም ያለው የዲፕሎማሲ ትግል ቢያደርግ በአገዛዙ ላይ ጠንካራ ጫና በመፍጠርና እየተላለቁ የመፈራረሱን አደጋ በማስቀረት ረገድ ትልቅ ሚና ሊጫወት ይችላል። በአሁኑ ዘመን የጦረኛነትና የብሔርተኝነት አጀንዳ ተሸካሚ ሆኖ ከምዕራቡ ዓለም አክብሮትና ድጋፍን ማግኘት የሚቻል አይደለም። ይህንን መገንዘብ ተስኖት ዲያስፖራው አሁን በያዘው መንገድ መቀጠልን የሚመርጥ ከሆነ ግን በትግል ውስጥ ከመኖሩ ይልቅ አለመኖሩ ይመረጣል ባይ ነኝ። ከዚህ በላይ ለማየት እንደተሞከረው በትግል ውስጥ አይነተኛ ተዋናይ የሆኑት ሁሉም ኃይሎች ከጥንካሬያቸው በላይ ድክመታቸው የበዛ የለውጥ ኃይል ከመባል ይልቅ የለውጥ እንቅፋት መባል የበለጠ እንደሚገልጻቸው ነው። ሀገራዊ ትስስርን የሚበጣጥስና ህዝብን እርስ በርስ የሚያጫርስ ተግባር እየፈጸምን እናየዋልን። በተቃራኒው ኢትዮጵያችን አትፈርስም እያልን ለመከራከር መሞከር አጉል ግብዝነት ይሆናል። እኛ ፍራሽ ስራ እየሰራን በተቃራኒው ሀገሪቱ ሳትፈርስ ከቀረችም ይህ ሊሆን የሚችለው በእኛ ብርታትና ጥረት ሳይሆን ተገቢ ፍቺ ልንሰጥበት በማንችል የራሷ እንቆቅልሽ ይሆናል ካሉ በኋላ
የኤርትራ ህዝብና መንግስት ምን ያድርግ የሚለውን በሚያትቱበት ክፍል ደግሞ እንዲህ ይቀጥላሉ። ኢትዮጵያና ኤርትራ የእስካሁን መዋጋታችን ያስከተለው እልቂትና ውድመት አልበቃን ብሎ ዛሬም ለሌላ ዙር የበለጠ አውዳሚ የሚሆን ጦርነት እየተዘጋጀ እንገኛለን። ከመከራ መማር የምንችል አይደለንምና ተጠፋፍተን ካላለቅን በስተቀር መቼም ቢሆን እርስ በርስ መዋጋት የሚበቃን አይመስለኝም። ከወቅቱ የጦርነቱ ጥረት ጋር በተያያዘ የኤርትራ መንግስት እንደ ልማዱ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ልብጥብጥ ካላለ በስተቀር ራሱን ከጥቃት የመከላከል መብት ያለው መሆኑን ጥያቄ ውስጥ የሚገባ አይደለም። ነገር ግን ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይም እንደለመደው ሀገሪቱን ለማዳከም የሚያስችለኝ የተሻለ እድል ዛሬ ነው በሚል የተሳሳተ እሳቤ ኢትዮጵያን ቀድሞ ወደ መውጋት አጉል መቀናጣት በፍጹም መግባት የለበትም። ከእንግዲህ ሊነሳ የሚችለው ጦርነት በኢትዮጵያ ብቻ ተወስኖ የማይቆም የራሷን የኤርትራን ህልውናም ጭምር አደጋ ላይ የሚጥል ሊሆን ስለሚችል ስለሚያስከትለው ጣጣ 2 እና 3 ጊዜ ቆም ብሎ ማሰብን ይጠይቃል። ስለዚህ የኤርትራ መንግስት ለማንም ብሎ ሳይሆን ለራሱ ህልውና መቀጠል ሲል በቀጥታም ሆነ በተዘዋዋሪ የተንኳሽነት ሚና ውስጥ ባለመግባት ሊፈነዳ የተቃረበውን አደገኛ ጦርነት ለማስቀረት የራሱን ሚና ሊጫወት ይገባል። ከሁሉም በላይ መከረኛው የኤርትራ ህዝብ ጦርነት ይብቃ፣ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በአደባባይ ደግፎ ለመቆም ለመጀመሪያ ጊዜ ሊደፍር ይገባል። ይህ የመሆን ዕድሉ እጅግ ጠባብ እንደሆነ ይገባኛል። ግን የኤርትራ ህዝብ በአደባባይ ጦርነት በቃን ብሎ መታገል የሚጀምረው በኤርትራ ምድር ስንት ሰው በህይወት ሲቀር ነው? የኤርትራ ህዝብ በሁለንተናዊ መመዘኛ ሀገር የለሽ ባደረገው አንድ አምባገነን መሪ እየተገዛ እስከ መቼ ነው በሉዓላዊነት ሰበብ ልጆቹን በጦርነት እያስጨረሰ የሚቀጥለው? በኔ እይታ ኤርትራውያን ትርጉም አልባ ከሆነ የሉዓላዊነት ማስከበር እግረ ሙቅ ተላቃችሁ የአቶ ኢሳያስ አፈወርቂን የዕድሜ ዘመን የሚሻገር ሀገርና ህልውና እንዲኖራችሁ በሚያስችል አግባብ ማሰብና መታገል ያለባችሁ ይመስለኛል። በተለይም በውጭ ሀገራት የምትኖሩ ኤርትራውያን ከእርስ በርስ ብሽሽቅና ፉክክር ወጥታችሁ ለህዝባችሁ የሚመጥን የበሰለ ትግል በኃላፊነት ስሜት ልታካሂዱ ይገባል። ራሳችሁንና ልጆቻችሁን በተሻለ ኑሮ እያኖራችሁ የአቶ ኢሳያስ የፍጹማዊ አገዛዝና የጦርነት ደጋፊ ሆናችሁ መኖር ከሞራልም ሆነ ከፖለቲካዊ አመክንዮ አኳያ ስህተት ብቻ ሳይሆን ትልቅ ነውርም ነው። የእናንተ ልጆች የውጭ ሀገር ህይወትና ኑሮ ለኤርትራ ህፃናትና ወጣቶችም እንደሚያስፈልጋችሁ አትዘንጉ። በውጭ ሀገር ሆናችሁ የአቶ ኢሳያስንና ጦርነታቸውን ስትደግፉ እናንተ ጥላችሁት በመጣችሁት በኤርትራ ውስጥ በሚኖሩ ህፃናትና ወጣቶች ህይወት ላይ እየፈረዳችሁ መሆኑን ተገንዘቡ። በአዲስ አበባና በአስመራ ያሉትን አገዛዞች እንዲሁም የሁለቱን ሀገር ህዝቦች ሌላም በተጨማሪ የተቃውሞ ጎራ ከተመለከቱ በኋላ ጽሑፉ ትኩረቱን የምዕራባውያን ወደሚላቸው አካላት ላይ አድርጎ ሲቀጥል እንዲህ ይላል። ከቅርብ ጊዜ ወዲህ ምዕራባውያኑ ለብልጽግና መንግስት ያላቸው አመለካከት በተወሰነ ደረጃ መቀየር ጀምሯል። ከራሳቸው ጥቅም አኳያ ከምንም ነገር በላይ የአፍሪካ ቀንድ መረጋጋት የሚያስጨንቃቸው ምዕራባውያኑ በጎ ስርዓት ነው ብለው በማመን ሳይሆን በተቃዋሚዎቹ ድክመትና መከፋፈል ተስፋ በመቁረጥ ብቻ የብልጽግናን አገዛዝ ደጋግፎ በስልጣን ላይ ማክረም የተሻለ አማራጭ አድርገው ማሰብ የጀመሩ ይመስላል። ከዚህ የተዛባ አስተሳሰብ በመነሳት አገዛዙ በተቃዋሚዎቹ የትግል ብርታት ሳይሆን ቢያንስ በኢኮኖሚ ቀውስ ምክንያት የመፈረካከስ አደጋ እንዳይገጥመው በመስጋት እርዳታና ብድር እየሰጡ ሊያከርሙት ሲሞክሩ እየታየ ነው። በአሁኑ ወቅት በአካባቢው ሊፈነዳ ስለተቃረበው አደገኛ ጦርነትም ተገቢ ትኩረት ሰጥተው የማስቀረት ጥረት ሲያደርጉ እየታየ አይደለም። ምዕራባውያን ከራሳቸው ስትራቴጂክ ጥቅም አኳያ ለጊዜው እየወሰዱት ያለው አቋም ስህተት ነው ባይባልም ከዘላቂ መፍትሄ አንጻር ግን የወቅቱን አገዛዝ በማገዝና በስልጣን ላይ በማቆየት እንዳይመጣ ብለው የሚሰጉትን አደጋ በዘላቂነት ሊያስቀሩት አይችሉም። የአገዛዝ የከፋፋይነት የአፈናና የጦረኛነት ፖሊሲውን ይዞ በስልጣን ላይ ውሎ እስካደረ ድረስ የጊዜ ጉዳይ ካልሆነ በስተቀር ምዕራባውያኑ ይከሰታል ብለው የሚሰጉት የኢትዮጵያ መፍረስም ሆነ የምስራቅ አፍሪካ መተራመስ አይቀሬ ነው። ተቀናቃኞቹ ደካማ መሆናቸውን በማየት ብቻ በብዙ ወንጀል የተዘፈቀንና ጦርነትን ቋሚ አገዛዝ ስልት ያደረገን የብልጽግና አገዛዝ ደግፎ በስልጣን ለማቆየት መሞከር ከሞራል ከፍትህ ከዲፕሎማሲም ሆነ የራስን ጥቅም በዘላቂነት ከማስጠበቅ አኳያ እጅግ የተሳሳተ አቋም ነው። ይልቁንም የተሻለ የሚሆነው አገዛዙ በእውነተኛ ድርድር ከተፋላሚዎቹ ጋር የተኩስ ማቆም ስምምነት ተፈራርሞ ሰላም እንዳሰፍን ዘላቂ ፖለቲካዊ መፍትሄ እንዲመጣም በሀገሪቱ እውነተኛ መግባባትና ሁላ አቀፍ የሆነ አዲስ የሽግግር ሂደት እንዲፈጠር በአገዛዙና በተቃዋሚዎቹ ላይ አስፈላጊውን ጫናና ግፊት መፍጠር ነው። ከዚህ ውጭ የወቅቱን አገዛዝ በስልጣን ላይ በማስቀጠል በሀገሪቱም ሆነ በአካባቢው ሊመጣ የሚችለውን እየተላለቁ የመፈራረስ አደጋ አይቀሬ ማድረግ እንጂ ማስቀረት አይቻልም። ምዕራባውያኑ በአካባቢያችን ስላለው ነባራዊ ሁኔታ የቀረበ ግምገማ ያላቸው አይመስልም። በአሁኑ ወቅት በአካባቢው እየመጣ ያለው አዲስ የኃይል አስተላለፍ ለውጥ እያሳየን ያለውም ከእነሱ ግምት ውጭ እየተላለቁ የመፈራረሱ አደጋ የበለጠ አፍጥጦ እየመጣ መሆኑን ነው።
ይህ አደጋ እንዳይመለስ ሆኖ ከመፈንዳቱ በፊት ምዕራባውያን ለችግሩ በሚመጥን መጠንና ፍጥነት ጦርነትን ለማስቆም መረባረብ አለባቸው። አሁን ላይ በሱዳን በሶማሊያና በደቡብ ሱዳን ባለው ችግር ላይ የኢትዮጵያና የኤርትራ ሌላ ጦርነት ከፈነዳ አካባቢው ከቁጥጥር ውጭ መውጣቱ የማይቀር ነው። ዲያስፖራው በዲፕሎማሲው ትግል የወደቀውን ፈተና በውል ተገንዝቦ በፍጥነት የተሻለ ግፊት መፍጠር ካልቻለ በዲፕሎማሲው ረገድም እየተገዳደሉ የመፈራረሱን አደጋ ለማስቀረት የሚረዳ ድጋፍ ማግኘት የሚቻል አይሆንም። ነገረ ትግራይ በሚለው ንዑስ ርዕስ ስር ያሰፈሩት ትንታኔ ደግሞ እንደሚከተለው ያለ ነው። በኢትዮጵያ ፖለቲካ ነገሮችን ከግል ስሜትና ድሎ ነፃ ሆነው በምክንያት ለማየት የሚሞክሩ ፖለቲከኞች ቁጥር እጅግ አናሳ ነው። ጉዳዩ ከትግራይ ጋር የተያያዘ ሲሆን ደግሞ የእነዚህ የጥቂቶቹ ሚዛናዊነትም ብዙውን ጊዜ ፈተና ላይ ሲወድቅ እታዘባለሁ። ይህ የሚሆንበት ምክንያትን የምረዳው ቢሆንም እዚህ ላይ በግልጽ ባልናገረው መርጣለሁ። ትግራይንም ሆነ ህወሓትን በተመለከተ ያለን ከሚዛን የወደቀ አተያይ ግን በትናንቱ በዛሬውም ሆነ በነገው የሀገራችን ፖለቲካ አንድ የዋና ችግር አንጓ እንደሆነ በእርግጠኝነት ስለምገነዘብ በእኔ በኩል ትኩረት ከምሰጣቸው አሳሳቢ ጉዳዮች ውስጥ አንዱ ነው። ዛሬ ኢትዮጵያ ካሏት 11 ክልሎች ውስጥ ለብልጽግና አገዛዝ ያልተንበረከከና ራሱን በራሱ ለማስተዳደር የሚሞክር ብቸኛ ክልላዊ መንግስት ያለው በትግራይ ነው። አገዛዙ ቀደም ሲል የ2 ዓመቱን ጦርነት ለማካሄድ ወሰነው ከፕሪቶሪያ ስምምነት በኋላም እስካሁን ድረስ በተለያየ መንገድ እየሞከረ ያለው እንደ ሌሎቹ ክልሎች ትግራይንም በሙሉ ቁጥጥሩ ስር ለመዋል ነበር። አገዛዙ ትግራይን በጫማው ስር ሳያንበረክክ እንቅልፍ ተኝቶ ለማደር የቻለ አይመስልም። የብልጽግና አገዛዝ ይህን ፍላጎቱን ለማስፈጸም ሲል ህወሓትን በሽብርተኝነት ፈርጆ ህጋዊ እውቅናንም ሰርዞ በአመራሮቹ ላይ የእስር ማዘዣ አውጥቶ የራሱን አሻንጉሊት አስተዳደር ጭምር አቋቁሞ በህግ ማስከበር ስም ሁለንተናዊ ጦርነት በትግራይ ላይ ያካሄደ ቢሆንም እስካሁን ፍላጎቱን ማሳካት ግን አልቻለም። አገዛዙ በዚያ የ2 ዓመት ህዝብ ጨራሽ ጦርነት 1 ሚሊዮን በሚገመት ህዝብ ላይ ዘግናኝ እልቂት ከፈጸመ በኋላም ፕሪቶሪያ ላይ በተካሄደ ስምምነት ከህወሓት ጋር እንደገና ለመታረቅ የሽብርተኝነት ፍረጃውን ለማንሳት አሻንጉሊቱን መስተዳድር ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ የተገደደ እንጂ እንደ ፍላጎቱ ህወሓትን ከምድረ ገጽ አጥፍቶ ትግራይን በቁጥጥር ስር ለመዋል አልቻለም። ከዚህ ተጨባጭ ኪሳራ ቅንጣት ትምህርት መውሰድ ያልቻለው አገዛዝ እንደገና ሌላ መቋጫ የሌለው ጦርነት በአማራ ህዝብ ላይ ከፈተ። ይህም አልበቃው ብሎ ዛሬም ተመሳሳይ ነገር ግን ውጤቱ የበለጠ አስቀያሚ የሚሆን ስህተት ለመስራት እየተዘጋጀ ይገኛል። አሁንም እንደገና የህወሓትን እውቅና ለመሰረዝና የፕሪቶሪያው ሰላም ስምምነት ማክተሙን በአደባባይ በማወጅ ወደ አዲስ የጦርነት ትርምስ ሊያስገባን እየተንደረደረ ነው። ከ2 ዓመት በፊት ተሞክሮ ያልተሳካው የጦርነት አማራጭ ዛሬ የብልጽግናው አገዛዝ ከብዙ አጋሮቹ ተነጥሎ በኦሮሞ ነጻነት ሰራዊትና በፋኖ የተራዘመ ጦርነት ክንዱ የበለጠ ዝሎ ኢኮኖሚውም አቅሙ ተዳክሞ በሚገኝበት ሁኔታ የተለየና የተሻለ ውጤት ሊያመጣ ይችላል የሚል እምነት በበኩል የለኝም። የዛሬው ህወሓትን የማጥፋት እርምጃ ከትናንቱ የተለየ የሚያደርገው ድርጊቱ እየተፈጸመ ያለው በአገዛዙ ብቻ ሳይሆን በአንዳንድ የትግራይ ልሂቃን ትብብር ጭምር መሆኑ ነው። ከብልጽግና ሴራ በጸዳ አግባብ የትግራይ ህዝብ ዘላቂ ሰላም እንዲያገኝ ከመጣር ይልቅ የትግራይን ህዝብ ወክሎ የፕሪቶሪያውን ስምምነት የፈረመውን ህወሓትን በዚህ መጠን ለማዳከምና ለማጥፋት መረባረብ በትግራይ የቆመውን ውጊያ እንደገና ከማስቀጠል ባለፈ ሌላ ፋይዳና ውጤት ሊያመጣ አይችልም። ህወሓት በውስጡ በተፈጠሩ ቅራኔዎች ምናልባትም በታሪኩ ገጥሞት በማያውቅ መጠን አሁን ላይ የበለጠ የተዳከመ መሆኑ አከራካሪ አይመስለኝም። ይሁንና ከፕሪቶሪያ ስምምነት በኋላ በሀገሪቱ የመጣው የኃይል አሰላለፍ ለውጥ በህወሓት መከፋፈልና መዳከም ብቻ የሚገለጽ አይደለም። ህወሓት ካለፈው ጦርነት በብዙ ርቀት ብዙ ተዋጊ ኃይል በያዘበት፣ አንዳንድ የቀድሞ ጠላቶቹን ጭምር አጋር ማድረግ በቻለበት፣ ከሙሉ ከበባ ወጥቶ መግቢያ መውጫ ባገኘበት በአሁኑ ወቅት ህወሓትን እንደገና በጦርነት ለማጥፋት የሚደረግ ሙከራ የትም መድረስ የሚችል አይመስለኝም። የትግራይ ልሂቃን ከቀድሞ በተሻለ ዛሬ ላይ ህወሓትን መተቸት፣ መቃወምና መታገል መጀመራቸው በወቅታዊነቱ ላይ ጥያቄ ቢኖረኝም ምክንያታዊና የሚገባ ነው ብዬ አምናለሁ። ምክንያቱም የዛሬው ህወሓት በመጥፎ የታሪክ አጋጣሚ የ50 ዓመቱን የህወሓት ጥፋቶችና ድክመቶች ሁሉ ሰብስቦ ለመሸከም የተገደደ ዕድለቢስ አመራር ጭምር በመሆኑ በብዙ መዋቅራዊ ችግሮችና ድክመቶች የታጨቀ ድርጅት ሆኗል። ነገር ግን ይህንን በበርካታ ውስጣዊና ውጫዊ ችግሮች የተተበተበን ዛሬም ቀላል የማይባል ማህበራዊ መሰረት ትግራይ ውስጥ ያለውን ድርጅት ታግሎ መለወጥ የሚቻለው መቼ፣ እንዴትና እስከምን ድረስ ነው የሚለውን ጥያቄ ከትግራይ ነባራዊ ሁኔታና ከአጠቃላይ የሀገሪቱ ወቅታዊ የፖለቲካ ኃይል አስተላለፍ ጋር አስተሳስሮ በስክነት ማየት ተገቢ ይሆናል። በእኔ እይታ ህወሓትን ታግሎ ለማጠናከር፣ ለመለወጥ ወይም ለማጥፋት ሲፈለግ የሚከተሉትን ቁም ነገሮች ታሳቢ ማድረግ ጠቃሚ ይሆናል ብዬ አምናለሁ። የመጀመሪያው የፕሪቶሪያው ስምምነት ውጊያውን እንጂ ጦርነቱን በዘላቂነት ያላስቆመ መሆኑንና
ህወሓትም ሆነ ትግራይ ገና በጦርነት ስለንቦና ውስጥ ያሉ መሆናቸውን፣ በመቀጠልም የህወሓት ህልውና መሰረዝ ወይም መጥፋት የፕሪቶሪያው ስምምነት ማክተምን በይፋ የሚያረጋግጥና ለጊዜው ቆሞ የነበረውን ውጊያ እንደገና የማስቀጠል ውጤት የሚኖረው መሆኑን፣ ሶስተኛም በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ ስነልቦናዊና ስሜታዊ ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል፣ አራተኛ ሀገሪቱ ሁሉንም ረግጦ የመግዛት ፍላጎት ባለው የህወሓትን መጥፋት ቀዳሚ አጀንዳ ባደረገ አምባገነናዊና ጦረኛ አገዛዝ ስር ባለችበት በአሁኑ ወቅት ህወሓት በተለየ ሁኔታ ሰላማዊና ዲሞክራሲያዊ ድርጅት ሆኖ ሊገኝ እንደማይችል፣ በትግራይ የተካሄደው ህዝብ ጨራሽ ጦርነት በዘላቂነት ባልተቋጨበት ጦርነቱን ያካሄደው አገዛዝም አሁንም በስልጣን ላይ በሚገኝበት የጦርነቱ እንደገና የመቀጠል ዕድል ሰፊ በሆነበት ሁኔታ የትግራይም ሆነ የህወሓት ቀዳሚ አጀንዳ ከማናችንም ፍላጎት በተለየ የማዕከላዊነትና የመዋጋት ብቃት መኖር እንጂ የዲሞክራሲና የልማት መኖር ሊሆን እንደማይችል፣ ስድስተኛም ህወሓት በአሁኑ ወቅት እየደረሰበት ያለውን ውስጣዊና ውጫዊ ጫናና ተጽዕኖ መቋቋም ተስኖት ቢፈርስና ቢጠፋ ትግራይን በብልጽግና ቁጥጥር ስር ከመውደቅም ሆነ ለሌላ የህልውና አደጋ ከመጋለጥ ሊታደግ የሚችል አዲስ የፖለቲካ ኃይል በቀላሉ ተጠናክሮ ሊወጣ የማይችል መሆኑን፣ ሰባተኛ ከዚህ በላይ የተጠቀሱት ነባራዊ ሁኔታዎች ባልተለወጡበት ሁኔታ አሁን ላይ ህወሓትን ማዳከምም ሆነ ማጥፋት የትግራይን ህዝብ ህልውና የበለጠ ለአደጋ የሚያጋልጥና በቀጥታም ሆነ በተዘዋዋሪ የአገዛዙን የስልጣን የበላይነት የበለጠ የማጽናት ውጤት የሚያስከትል መሆኑን በውል መገንዘብ ያስፈልጋል። በአጠቃላይ የትግራይ ህዝብ አስተማማኝ የህልውና ዋስትና ባላገኘበትና ሌላ ዙር ጦርነት በአካባቢው እያንዣበበ በሚገኝበት በአሁኑ ወቅት ህወሓትን ከትግራይ ለመንቀል መሞከር ወንዝ እየተሻገሩ የጋለቡትን ፈረስ ለመቀየር እንደመሞከር የሚቆጠር አደገኛ መቀናጣት ነው። ከምንም ነገር በላይ ለትግራይ ህዝብ ዛሬ ላይ የሚያስፈልገው ውስጣዊ ልዩነትና ቅራኔን ሁሉ ለጊዜው ወደ ጎን አስቀምጦ የህልውናን ጉዳይ ቀዳሚና ዋና አጀንዳ አድርጎ ተባብሮ መቆም ነው። ይህ እንደተጠበቀ ሆኖ ህወሓት በከፍተኛ የህልውና ፈተና ውስጥ እያለ ለአካታችነትና ለህዝብ አንድነት መስራት፣ የትግራይን ህዝብ አማራጭ የፖለቲካ ለማግኘት መብት ከልብ ማክበር፣ በትግራይ የተፈጠረውን የወቅቱን መከፋፈል ለመፍታት የሚያስችል ሐቀኛ እርቅ ለማስፈን መጣር፣ እስካሁን ይዞት የመጣው የፖለቲካ መስመር ለትግራይም ሆነ ለኢትዮጵያ በብዙ እጅ ያልጠቀመ መሆኑ በመገንዘብ ራሱን በሐቅ መገምገምና ለአዲሱ ትውልድ የሚመጥን አዲስ የፖለቲካ አቅጣጫ መያዝ፣ የጠላት ወዳጅ በሚል የተሳሳተ እሳቤ የኢትዮጵያ ታሪካዊ ጠላቶች ተባባሪ ከመሆን መቆጠብና የሰላምን አጀንዳ ከፕሮፓጋንዳ ጥቅም ባለፈ ልባዊ ስትራቴጂክ ዓላማና ግብ አድርጎ መስራት፣ ከሁሉም በላይ አሁን ላይ ሊፈነዳ የተቃረበውን ሌላ አውዳሚ ጦርነት ለማስቀረት አቅምና ሁኔታ በፈቀደለት መጠን ከልብ መታገል ይኖርበታል። ከዚህ ውጭ በአንድ ደካማ ፓርቲ ላይ ያለ ጊዜውና ያለ ተገቢ መጠን የሚደረግ ጫና የባሰ ቀውስና ድክመትን እንጂ አዎንታዊ ለውጥና ሰላም ሊያመጣ አይችልም። በተለይም አዲስ የሽምቅ ተዋጊ ፈጥሮ የትግራይን ችግር ለመፍታት መሞከር የስህተቶች ሁሉ ስህተት ይሆናል። 2010 ዓ.ም ላይ ቲም ለማ ወደ ስልጣን መጣ ሲባል ለውጡ ውጤታማ እንዲሆን ከተፈለገ ኢህአዴግን አታፍርሱት ብዬ እንደተከራከርኩት ሁሉ ዛሬም ዕድሜ ልኬን የታገልኩትን ህወሓትን አታፍርሱት የምለው በተመሳሳይ መርህ ላይ በመቆም ነው እንጂ በተለየ ምክንያት አይደለም። የኢትዮጵያዊነት ፖለቲካ አራማጅ እንደመሆኔ መጠን በአንድ ጉዳይ ላይ አቋም የሚይዘው ከግሌ ወይም ከአንድ ቡድን ጊዜያዊ ስሜትና ፍላጎት በመነሳት ሳይሆን የአገሪቱንና የህዝቧን የመካከለኛና የሩቅ ዘመን ዕጣ ፈንታ ከግምት ውስጥ አስገብቼ ነው። ስለሆነም የትግራይ ልሂቃንም ሆናችሁ የህወሓትን መጥፋት የምትናፍቁ ሌሎች የሀገሪቱ ልሂቃን የወቅቱን የትግራይ ጉዳይ በስሜትና በጥላቻ ሳይሆን ልብ ገዝታችሁ በስክነት ብታጤኑት ተገቢ ይመስለኛል የሚል ምክር ሀሳብ የሚለግሱት አቶ ልደቱ አያሌው ስለ ተጠያቂነትና ሰላም በግልጽ መወያየት እንደሚያስፈልግ፣ ሰላም ለመፍጠር በሚደረገው ጥረት ውስጥ የጦርነቱ መሐንዲስ የሆኑት ጠቅላይ ሚኒስትሩና የእልቂቱ አስፈጻሚ ጄኔራሎች ተጠያቂነት ይመጣብናል ብለው ስለሚፈሩ ሰላምን እንደማይሹ፣ እነዚህ ሰዎች የሰላምን ጥረት እንዳያበላሹ እንዴት እንስራ የሚለውም ግልጽ ውይይት እንደሚያስፈልገው ያስቀምጣሉ። የፖለቲከኛው ጽሑፍ ከረዥሙ ባጭሩ ይህንን ይመስላል። መልካሙን ሁሉ በመመኘት እንሰናበታለን።